የኤማውስ መንገደኞች ብለህ ገልጸ ነበረ። እኔን ያው ሶስተኛ ልጅን ኤማውስ ስላልኳት እስቲ ታሪኩን ልስማው በዚህ አስተካኪ። የኤማውስ መንገድ እንዴት ደስ የሚል ታሪክ መሰለሽ። ማለት ቤተክርስቲያናችን ከዳግማይ ትንሣኤ ቀጥሎ ያለውን ሳምንት ኤማውስ ብላ ነው የምትጠራው። እሁዶቹንም በኋላ ያለውን እና ያን ቀን ነው የሚነበበው። ሁለት ሰዎች የትንሣኤውን የጌታን ትንሣኤ ሰምተው አልተዋጠላቸው፣ ሴቶች ነው ያሉት ብለው ቅድም እንዳልኩሽ ከኢየሩሳሌም 12 ኪሎ ሜትር መንገድ ኤማሁስ የምትባል መንገድ አለች። መሄድ ጀመሩ። ሉቃስና ቀሌዮጳ ይሏቸዋል የኛ ሊቃውንት። እና መንገድ እየሄዱ እያለ በቃ ተክዘው የሚያወሩት ስለ ክርስቶስ ነው። በቃ በጣም ተክዘው እኛ በቃ እንዲያረጉት፣ ሰቀሉት፣ ገረፉት እያሉ ያወራሉ። ከዛ ጌታ መሃላቸው ተገኘ። መንገደኛው ነው፣ አብሮ ሊሄድ ማለት ነው። ጨለማ ነው፣ በደንብ አይታይም። እሱ መሆኑን አላወቁት እና አብሯቸው ሲሄድ ምን አላቸው? በመንገድ ስትሄዱ እንዲየጦለጋችሁ እየደከማችሁ ስለምንድን ነው የምታወሩት አላቸው። እንዴ ለኢየሩሳሌም እንግዳ ነው ወይ? አልሰማህም እንዴ የተደረገውን? በሰውና በእግዚአብሔር ፊት በስራውና በቃሉ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው የምናወራው። እንዴት እንደሰቀሉት እንደገደሉት ነው የምናወራው። ይኸው እኛ ይቤዠናል ብለን ተስፋ አድርገን ነበር። ይኸው ከሰቀሉና ከገደሉት እኮ 3 ቀን ሆነው። ሕያው ሆኖ አይተነዋል የሚሉ ሴቶችን ሰምተናል አሉት። ከዛ ጌታ ስለሱ የተነገሩትን ከኦሪት ጀምሮ እንግዲህ ሁሉም የመጽሐፍ ቅዱስ ታሪክ የሚያወራው ስለ ክርስቶስ ነው። ከአዳም ጀምረሽ የሁሉም ታሪክ ስለ ጌታ ያወራል። ስለዚህ ስለሱ በሙሴ መጽሐፍት የተነገሩትን ይተረጉምላቸው ጀመርና ጸጥ ብለው እየሰሙ እየተማሩ ደረሱ ኤማውስ ማለት። እዛ ሲደርሱ በጣም መሽቷል እና ማታ ነውና ከኛ ጋር ደር አሉት። ከኛ ጋር ደርስ ሲሉት እሺ ብሎ አብሯቸው ገባና ምግብ ቀረበ፣ ጸለየ፣ ባርኮ ቆርሶ ሰጣቸው። ቆርሶ ሲሰጣቸው አይናቸው ተከፈተ። እሱ መሆኑን አወቁ ማለት ነው። ያኔ ተሰወራቸው። ቆርሶም ሰጣቸው፣ አይናቸው ተከፈተ ይላል። አይናቸው ሲከፈት በመንገድ ሲያናግረን መጽሐፍትን ሲተረጉምልን ልባችን ሲቃጠል አልነበር ወይ? ለካ እሱ ሆኖ ነው አሉ። ስለዚህ አናድርም እዚህ ብለው ተመለሱ ወደ ኢየሩሳሌም በማታ ሊናገሩ፣ ኧረ ተነስቷል ሊሉ ማለት ነው። እና ኤማሁስ ማለት ተስፋ ቆርጠሽ ከሄድሽበት መንገድ እግዚአብሔር የሚመልስሽ ቦታ ማለት ነው።